ዮ ቤተሰብ ፕላስ እንደናችሁልኛ ማን ነው ሁሉ ሰላም ሁሉ ተማም ሁሉ ቅመጠን እኔ መስገናለሁ ላችሁ ዛሬ በሌላ ባበደ ቪዲዮ ተመልሰን ተከስተናል አባቴ ይልሃል አሁን የምንገኘው የቻይኒዝ ኤትኒክ ሙዚየም ሲሆን እያንዳንዱ 56 ብሔረሰብ የሚገኝበት ሙዚየም ነው ዞር ዞር እያልኩ እንዲ አሳያችኋለሁ ሁላችሁም በቪዲዮ ላይክ ማድረግ እንዳረሱ የቸነመና ቸማችሁ ዌልካም ቱ ቻይና ኤትኒክ ሙዚየም ያሳይ ዛሬ የምናየው ቦታ ይሄንን ነው ቤጂንግ ቾንግሚንቱ ወውጋን አረ የት ነው የምንገኘው ቻይና ኤትኒክ ሙዚየም ቪዚት ሲኔማቲክ ማፕ እስቲ ማፓችን እንያት ይልሃል ሲሾፍ እናረጋታለን ኦኬ እዚህ ጋር ጌም ነገር ነው መሰለኝ የሆነ ነገር እየወሩ እንትን ማለት ዘማሌ ቦታው ግን ያምራል ጋዴም ይልሃል የሚያስብል ነው አንቺ ስታፋ ከሳይ ዲታባታችሁ ነው የሚያማምሩት ጋዴ ወእለን ብለናል ሁላችንም ወገን ምን ይቻላል ለፎቶ በጣም ነው የሚያምረው በስመ አብ ወልድ ከለሩ ደስ ሲል ያበው አንቺ ሞተሯ ደስ አለች እዚህ ካገኘናት እንከራያታለን ይሄ ደግሞ ምንድነው ዝም ብለን እንገባለን ብቻ ተማለ ሰባ አሞል ያምራላ ጋዴም ብሮ አይ ውድማያ አሰራራቸው ግን ሲያምር መብረሃን ይልሃል የሚያስብል ነው በቤት ወደ ሙቪ ውስጥ ያለው ነው የሚመስለው ግን እናቴ እሺ መግለጫ ነገር ይኖራል ተሄይውልኝ እሺ መጀመሪያ የመጣ ነው ሳላር ፒፕል ይላል ሚንግ ዳይናስቲ ጊዜ የተሰራ ሲሆን ሳላር መስቀል ሺሃይ ፕሮቪንስ ውስጥ የሚገኝ ሲሆን ኒውክሊየር 2003 ናቸው ማለት ነው የሳላር ፒፕል የሚባሉት ግን 56 ብሔረሰብ እንዳለ እኔ አንድ ነበር ይመስሉኝ የምር ያን ያለው እውቀቱ አልነበረኝ የተወሰኑ አሉ የነሃን ፒፕል ይባሉ በጣም ብዙ እነሱ ናቸው ግን በተረፈ የሁሉ ብሔረሰብ መኖሩ ገርሞኛል ይመቻቸው ይህ ቤቱን በስመ አብ ወልድ ጋዴም ብሮ ይሄው ሻፈየው ይሄ ታልጋቸው በስመ አብ ወልድ ቁም ሳጥናቸው ምናምን ነገር በስመ አብ ወልድ እቺ ወንበሯ አለች ምናምን እንደዚህ አይነት ነገርኛ መካ ነው ይሄ እንደዚህ ነገር ተዛላችሁ ድሮ ሁሉም ቤት ነበረኩ የሆነ ያንበሳ ምናምን ነገር ነበርኛ ቤት እዚህ ይለኛል ይሄኛው እንትን መካ መዲና ይመስላል አዎ እሱ ነው ሶላር የሚባሉ ብሔረሰቦች ናቸው የነሱ ቤት ነች እንደዚህ ነው ፊታቸው እንደዚህ አይነት ነገር ነው ኦኬ ቅድም መካየ ነው ለዛ ነው መካ መዲና ፎታየ ነው ሙስሊሞች ናቸው መሰለኝ አላበሳቸው እንደዚህ ነው ህዝብ ግን ዘብን ያለው በስመ አብ ወልድ ዛሬ ነገር የሆነ ፌስቲቫል ነው ኪሚንጄ ይባል ፌስቲቫል አለ ይሄኛው ፌስቲቫላቸው ማለት ነው ለሶስት ቀን የሚቆይ ነው እና አይገርማችሁ እንትን ነው ይሄ በቃ በሆቴል ሁሉ ሰዎችን የሚያስታውሱበት ታይም ነው ለሶስት ቀን በቃ ወደ መቃብር ምናምን እየሄዱ በቃ እንደዚህ በህይወት ያጣቸውን ሰዎች ምናምን ነገር የሚያስታውሱበት ታይም ነው አሪፍ ባህል ነው ግን ያው እንዲ ሶሻል ላይፍ ምናምን ያላቸው አይመስልንም ይሄኛው ባህሉ ደስ ይላል ሰው ለማስታወስ ምናምን ነገር የሚያደርጉት ነገር ደስ ይላል ይሄን ነገር አይቼው ነበር አንተ ላይ ዶይ ላይ ምን እንደሆነ እንጃ ግን ጉድ ኤቭሪዋን እየተሽከረከርን እንገኛለን አባቴ ዛሬ ቻይናን 56ቱን ብሔረሰብ ነው ማሳያችሁ እናንተ ብቻ ፎሎ አፕ ማድረግ ነው ይልሃል አባቴ ፀሐይዋ ዛሬ ደስተል በጣም ነው ደስ የሚለው አየሩ ወደነዋል ነው ብላችሁ ከረብ እያደረገና እንዳይረሳ ሰብስክራይብ ማድረጋችሁን እንዳረሱ ቤጂንግን በየሳምንቷ ከግር እስከ ራሷ እያሾፍናችሁ ነው የሚቀረን ፓርክ የለም የሚቀረን ሙዚየም የለም እናንተ ብቻ የሰያቲው ቤተሰብ ይሁኑ ይመቻችሁ
እጄ ላይ እየተያዘ አናው ጋር አሁን ከዚህ በኋላ ምን እናደርጋለን መሰላችሁ? የሆነ ሊስት እናወጣለን እያንዳንዱን ፓርክ በቤጂንግ ውስጥ ያሉትን ፓርኮች እንዲሁም ሙዚየም በቃ ትምህርት ቤቶችን እንጎበኛለን። ይቀጥላል። እሱም ሆነ አየሪፍ ስለሆነ አንዳንድ ዩኒቨርሲቲዎች ያስጎበኛቸዋለሁ። ከዚህ በፊት የሰራናቸው ቪዲዮዎች አሉ። እነሱን ገብታችሁ ቼክ አድርጓቸው። አትሊስት እንግዲህ ቢያንስ ቤጂንግ ውስጥ ያለውን ባሳያችሁ ያው ሞቲቬት ለማድረግ ነው እዚህ መታችሁ እንድትማሩ። እነሱ እናደርጋለን። በቀጣይ ደግሞ ብዙ ቭሎግ ይመጣል። እናንተ ብቻ ሰብስክራይብ ያደርጋችሁ ጠብቁና ይመቻችሁ። እዚህ ጋር ምን ይላል? ማን ሙዚየም ማን የሚባሉ እንትኖች ናቸው መሰለኝ ብሔረሰቦች ናቸው። እስኪ ገብተን ሹፍ እናድርግ። እንዲ ይቻላል እንዴ? ተከታታይ የኦሎምፒክ ፓርክ ችቦ ይታያል። ስቴዲየም ራሱ ይታያል። እንዴ ጎን ለጎን ናቸው ማለት ነው። የሳይ ይታያቸዋል። አዛ ጋር ኦሎምፒክ ፓርክ አለ። በድሬ ስቴዲየም ራሱ ይታያል። አያችሁታ? ሲያምር ምንድን ነው ይሄ ደግሞ የሁሉ ጭንቅላት ምናምን ነገር ምን እሺ በያ ይሄ ሁሉ እግር ምናምን የሳይ ቻይኒ ይመስላል ቤቱ እንደምታዩት ያወራል። ከላይ ግን የሆነ መንደር ነው የሚመስለው ደስ ሲል በቃ የሆነ ቲፒካል ቻይኒዝ መንደር አለ አይደል? ቹንካንቺን ሶንሴ ማለት ሄድ መለስ እያል ነው። ሄድ መለስ ደሞ ጎርደድ ማለት የሆነች አክቲቪቲ ነገር አለች መሰለኝ እዚህ ጋር። ሲያምር ደግሞ በስመ አብ ጋዴም ብሮ የምር በቃ ትንሿን ቻይና ነው የሚያሳየው ሁሉም በአንድ ላይ ማለት ነው። ኧረ ዘለቀው ምናምን የሚያስብል ቤት ነው። በስመ አብ እዩት። ይሄ ጋራቸው ነው ጋዴም ብሮ ሹፉት። ግን እንትኑ ምን እንደሚያክል ጎሞ በስመ አብ ወልድ በጣም የቆየ ነው። በመቤቴ ይሄ ቃሪያውን አምራሱ ተንጠልጥሏል። ምን እሺ ነው ነጭ ሽንኩርት ነው። እዚህ ቤት ሰው አለ። እዚህ ቤት እንዴት ናችሁ? ሰላም ነው ወይ? ሰላም ነው። እንዴት ናችሁ? ዋው የጩጬ እንትን ነች ደስ ሲል የጩጬ አልጋ ካቴ ሲያምር ያ እዚህ ጋር ደግሞ ልብሶች ምናምን አሉ። ጋዴ ቁም ሳጥንም አላቸው ምናምን ደስ ይላል። ማርያም ኦኬ። እነዚህ ናቸው ብሔረሰቦቹ ልብሳቸው ምናምን ወለነ ማረሻ ምናምን ነገር በስመ አብ ወልድ። ይሄው ነጭ ሽንኩርት ነው። ነጭ ሽንኩርት። ሌላው ደግሞ ማለት ነው ወገን ቅድም በር ላይ ያየሁት ከ18 ዓመት በታች ከሆናችሁና ከ60 ዓመት በላይ ለሆነ መግቢያ በነፃ ነው። ቲኬት መቁረጥ አያስፈልግም። ግን ከኖርማል በዛሬኝ መካከል ካላችሁ ቲኬት አለ ወይ በር መግዛት ትችላላችሁ፣ ወይ ደግሞ ዶይሌ መግዛት ትችላላችሁ። እንደ ሙዳችሁ እንደ ሙድሽ እንደ ሙዴ ለስ ቢሆንስ ግን ማለት ነው በጣም ነው ተመቸኝ። ቤጂንግ መሀል የእያንዳንዱ ኤትኒሲቲ ከቤታቸው ምናምን ነው ደቅ ያደረጉትና እንዴት እንደሚያምር ሹፉት። ነው ጋሪያቸው ምናምን ድሮ ቻይኒዝ ሙቪ ላይ የምናየው ጋሪ አለ አይደል? እሱ ነው። እዚህ ላይ ተጨነው ምናምን ተሸዋፍለው ምናምን ጠላት ሲመጣ ምናምን አይ ያምራል ወገን። ግን እንዲያሾፍኳችሁ ግን አይታችኋላ ምን አይነት ጸዴ የሆነ እንትን እንደማሳያችሁ ያምር። በስመ አብ ወልድ። ብዙ ሰው አለ እዚህ ጋር ደቅ ብሎ አረፍ ምናምን ብሎ ጋሽን እየሰሩ ነው።
እዚህ ያለው ቪው ግን ሲያምር በመቤቴ God damn bro ያለው ሰላም አልገባችሁም። ይሄ ምንድነው? ሱቅ ነገር ነው። ሱቅ ነገር ነው መሰለኝ። ስማም ሲያምር በመቤቴ ይሃ እንዴት አባቱ ነው የሚያምረው። ቦታው ሰፊ ነው በጣም። እያንዳንዱ 56ቱ ብሔር ብሔረሰቦች የሚገኙበት ስፋት ነው እና እሱን እንግዲህ እያሳዩዋችሁ ይገኛሉ። ከእናንተ የሚጠበቀው ከረብ ማድረግ ብቻ ነው። ዩጋሪ ትብሏል ሳይዶ ማርሻል አለዛ ግን አይሽ እና ወገን ማን እንግዲህ ትንሽ እስቲ ብሬክ ወስደን ደግሞ አንዳንድ ነገር እንጫወታል። እንዴት ነው አፕላይ ያረጋችሁ ነው ለሴፕቴምበር ኢንቴክ ታውቃላችሁ። አብዛኛው ግቢ አሁን ወደ መዘጋት እየሄድ ነው። ቶሎ አፕላይ አድርጉ። ለሁላችሁ መልካም እድል እመኛለሁ። እንግዲህ ሴፕቴምበር ላይ ሁላችንም እንገናኛለን፣ ቻይና እንገናኛለን። መታችሁ እንግዲህ ቻይናን በደንብ ኤክስፕሎር አድርጉ። ለሁላችሁ መልካም እድል። ጥያቄ ምናምን ነገር ካላችሁ ኢንስታ ላይ ዲኤም አድርጉልኝ፣ በቻልኩት መጠን እመልሳለሁ። እንግዲህ ይቅናችኋል። የሳይ ሳያ በየላ አባቴ የሳይ ኧረ ወገን ሲያስፈራ ምን ይሄ በያ እንዴ ይቻላል እንዴ አማ ኧረ ወገን ልወድቅ ነው እመቤቴን ይሃ እስማው ሲያስፈራ እመቤቴን የሳይ አምልጠናል በያ ክሪሽና እና ኩበንዳ ተላኩቱ ሲኒማ ቻላ ዙምባዬ ዘማሌ ቤቶች አማምሩ ስማል ላይክ አላረጋችሁ ነው ላይክ ያረጋችሁ ምን እሺ አይከፈልበት። አረ ወገን ተውን ረዳዳ ደገፈርጉኛ እንቆሰቁሷለን በያ ክሪሽና እዚህ ጋር የህፃናት መጫወቻ ምናምን ነገር አለ። ግን አሪፍ አድርጎ ነው የሰሩት መቤቴ ቬሪ ታንታላይዚንግ ብለናል፣ ወደነዋል በጣም ሪሊ አፕሪሺየት ኢት የሳይ ደብሊው ጆንጎ ብለናል። ሁላችሁም እስቲ ደብሊው ቻና ብላችሁ ጻፉ። ይሄ ደግሞ ምንድነው? ምን ተዘግቷል ብቻ ግን እንደዚህ ሰፊ ነው ያልጠበኩም ፓርኩ የምር በጣም ነው የሚያምረው። ባረዛ ገለምዩት ጋዴን ብሮ እንዴት አባቱ ነው የሚያምረው። ይዩት የቻይኒዝ አይመስልም ራሱ የሆነ ኢንዶኔዥያ ምናምን ፊሊፒንስ ምናምን ያለን ይመስለው እንትኗ እቺ ሀውልት ነገሯ ማለት ነው። ወገንታትና ዘመዳት እንደምን አላችሁ? በስመ አብ ወልድ አንድ ብትስቱ ወሆስ ነው የምትገቡት። እዚህ አለ ስማ እንዴት አባቱ ነው የሚያምረው። ጋዴ ግን የሆነ እንትን የእምነት ቦታ ነገር ይመስላል። አዎ እንደዛ ነገር ይመስላል። የሳይ እንዴት አያችሁት? ያምራል። ቅርጹ ግን ለየት ያለ ነገር ነው። ብቻ ምንም አይልም፣ ወደነዋል። እዚህ ጋር ደግሞ በጣም ብዙ አይነት አለ እንደዛ አይነት ሀውልት። እኛኛውም ይዩት ከዚህ ጋር ተመልሰን ማለት ነው። ቅድም አልነበርንም እዚህ ጋር ጩጮቹ በቃ ፈታ ይላል፣ ይመቻቸው።
ደርሶ እንባል ነበር እስከሄድንባቸው ነገር ኧረ ከወዲህ ወዲህ ዲያውድ ጎንደር ካንቺ ውጪ ጭገሚንጹ ጨው ሽመና ይሄ ደግሞ ሲያምር በስመ አብ ሲያምር በስመ አብ ጋድ ዴም ብሮ እመቤቴን በጣም የሚያምረኝ ደግሞ ሽኛን አካባቢ ነው መሰለኝ። ሄሎ ሄሎ ባይ ስም አውል እንዴት አባቱ ነው የሚያምረው ጋድ ዴም ብሮ እንዴ ነችና እንዴ ይቻላል እንዴ ኦኬ እዚህ ፎቶ መነሻ ነው መሰለኝ ልብስ አትለብሷችሁ ነው ዋው ዋው እንዴ ልብሳቸው ነው ደስ ይላል በጣም ያምረው ሲያምር መቤቴን መስኪን ምንያቸው እዚህ ጋር ኦኬ ቲቤት ነው ቲቤቲያን ካልቸር እና ቤተሰብ ፕላስ የዛሬ ቪዲዮ ነው የምሰነው ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ በቀጣይ ቪዲዮ እስከምንገናኝ ሁሌም እንደምላችሁ በያላችሁበት ሰላም ሁኑልኝ ይመቻችሁ ፒስ ዛሬ ቪዲዮ ደግሞ ስፖንሰር ያደርገን ሌጋሲ ስፖርት ነው የተለያዩ ኦሪጂናል ማሊዎች እንዲሁም የስፖርት እቃዎችን የምታገኙበት ቦታ ሲሆን አድራሻችን 22 ከጎላጉላ አጠገብ ደዋ መንጻ አንደኛ ፎቅ ላይ እንገኛለን ስልካችን 0921557700 ሲሆን ቴሌግራም ቲክቶክ ኢንስታ እንዲሁም ፌስቡክ ሁሉ ሶሻል ሚዲያዎች ላይ አለን የምትፈልጉትን ማሊያ ይዘዙን በፍጥነት እናቀርባለን ኦሪጂናል እቃዎች ከፈለጉ ሌጋሲ ስፖርትን መጫወት ያርጉ ሌጋሲ ስፖርት እናመሰግናለን ይመቻችሁ ስሚ አሁን እኮ ቪዲዮውን ማን ቪው እንዳየ አውቃለሁ ስለዚህ ዝም ብለሽ ላይክ አድርጊ እንዳይደብረን እንዳያገማምተን እፈልገዋለሁ ላይክ አድርጊልኝ ይመችሽ ቶራ ታማኝ ማኑነ አንገቶች ምንወደ ወንጭማሮነ አንሞከር ቀን ይቀየረነ ጊዜ ማለመብቱ ያልሰራውን ዝርያ ይመሻል ወተስተምራል የትላስ ቀኑ ተቀይሮ ከተማማንበት ይባል ለምን ስኬቱ ልፋቱ ወደ ተነሳቱ አግቶ ማጣቱ ሌላኛው ቶራ ታማኝ ማኑነ አንገቶች ምንወደ ወንጭማሮነ አንሞከር ቀን ይቀየረነ ጊዜ ማለመብቱ ያልሰራውን ዝርያ ይመሻል ወተስተምራል የትላስ ቀኑ ተቀይሮ ከተማማንበት ይባል ለምን